ሰው አንባቢ መሆን ይፈልጋል። አንባቢ መሆን ለሚፈልግ ሰው ሊጠቅሙ የሚችሉ ቤስት ቲፖች ጠይቁ። ራሳችሁን ጠይቁ። ያነበባችሁትን ነገር ጠይቁ። ጊዜ ሰጥታችሁ ገንዘብ አውጥታችሁ መጽሐፍ ገዝታችሁ ጊዜያችሁን ኢንቨስት አድርጋችሁ ቁጭ ብላችሁ ለመለማመድ የሆነ ነገር ለማግኘት ብላችሁ እስካደረጋችሁ ድረስ ምን አግኝቻለሁ የሚለውን ጥያቄ መጠየቅ ግዴታ ነው። እንዴት ናችሁ ተመልካቾቼ? ደህና ናችሁ? አለሁ በጣም ደህና ነኝ። ስለ ሀሳብና አስተያየቶቻችሁ እጅግ በጣም አድርጌ አመሰግናለሁ። በቅድሚያ እንዲሁም ሰብስክራይብ፣ ፎሎ እና ሼር ስለምታደርጉኝ እጅግ በጣም ነው የማመሰግነው። ምናልባት እንኳን ከዚህ ከዩቲዩብ ውጭ በሌሎች ሶሻል ሚዲያ አማራጮች ልታዩ ከፈለጋችሁ ደስታ ኢትዮጵያ በቲክቶክ እና ኢንስታግራም እንዲሁም ደስታ ወልደ መስቀል ደግሞ ፌስቡክ ላይ እገኛለሁኝ። እዚህ ከምናደርገው አንዳንድ ነገሮች በተጨማሪ እዛም ልንገናኝ እንችላለን ብዬ አስቤ ነው እንግዲህ የጠቆምኳችሁ። እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ብዙዎቻችሁ ቲፖቹን እየሞከራችሁ እንደሆነ ተስፋ አድርጋለሁኝ። እንግዲህ እንደዛ ብላችሁ ጽፋችሁልኛል። በጣም ደስተኛ ነኝ። እስኪ ከዛ በኋላ ደግሞ ትንሽ ወደ ሀቢት እየሆኑ ሲሄዱ እናንተ ላይ ያሳደሩትን ተጽዕኖ ደግሞ የምንነጋገር ነው የሚሆነው ማለት ነው። በጣም የማመሰግነው አንድ በጣም ቆንጆ ቲፕ ነው ይዤላችሁ የመጣሁት። ይሄ ምንድነው እንግዲህ ሁሉም ሰው አንባቢ መሆን ይፈልጋል፣ ማንበብ ይፈልጋል። እኔ እኮ ንባብ ወዳለሁ ማለት ይፈልጋል፣ የእውነትን መውደድ ይፈልጋል፣ ውጤታማ መሆን ይፈልጋል፣ እውቀትን ከንባብ ማግኘት ይፈልጋል። ሁሉም ሰው እንደዚህ አይነት ፍላጎት አለው። ማንበብ የማይፈልግ ሰው ይኖራል ብዬ በፍጹም አላስብም። ስለዚህ አንባቢ እንድትሆኑ የሚያስችሏችሁን እንደውም ጀስት ላይክ ፍሮም ዘ ቢግኒንግ ማለት ትችላላችሁ። አንባቢ መሆን ለሚፈልግ ሰው ሊጠቅሙ የሚችሉ ቤስት ቲፖች የሚባሉትን ነው ይዤ የመጣሁት። መጀመሪያው በፊት ጥሩ ብዙ አንባቢ የነበራችሁ ከአሁን የቀነሳችሁ ወይም ደግሞ ጭራሽ ምንም የማንበብ ልምድ ያልነበራችሁ ሰዎች ካላችሁ የመጀመሪያው ስቴፕ ምንድን ነው የሚሆነው? በጣም በትንሹ መጀመር ነው። በትንሹ መጀመር ሳይሆን ላይክ በቃ በመጽሔቶች ሊሆን ይችላሉ፣ በጣም አጫጭር ብሎጎች ማድረግ ሊሆን ይችላል። ግን ከጽሁፍ ጋር ብቻ ላይክ መገናኘታችሁን እርግጠኛ መሆን መቻል አለባችሁ። ስለዚህ ለምሳሌ ኖቭሎች ምናምን ማንበብ ላይ ይጠበቅባችሁ ይችላል። በመጀመሪያ በቃ ሾርት ስቶሪስ አጫጭር ልብ ወለዶች አንድ ልትሆን ትችላለች። ከዛ 2-3 ቀን በኋላ አንድ ልትደግሙ ትችላላችሁ። በአንድ ጊዜ አይ በቃ ዛሬ እኔ አነባለሁ። አንዳንድ ሰዎች የሆነ ጎል አስቀምጠው አይታችሁ አታውቁም? በዚህ ወር 2-3-4 መጽሐፍ አነባለሁ፣ ከዛ የሚቀጥለው እዚህ በዚህ ዓመት ይህን ያክል ብለው ፕላን ያደርጉና ምንም ሜት ሳያደርጉት የሚወጣሉ። ስለዚህ you have to start in small። በጣም በአርቲክሎች፣ ሾርት ስቶሪዎች፣ አንድ ግጥም ልትሆን ትችላለች፣ አንድ መጣጥፍ ወግ ልትሆን ትችላለች። ከዛ በጣም ካጭሩ ብትጀምሩ እያላችሁ ራሳችሁን ሪማይንድ እያደረጋችሁ ሳትሰለችሁ ወደዛ ሀቢት ውስጥ ልትለማመዱ ትችላላችሁ። ሪዲንግ ኢትስ አ ሀቢት። የሆነ ዛሬ ነገ ከነገ ወዲያ እያደረጋችሁ ስትመጡ ከሆነ ጊዜ በኋላ ከእጃችሁ መጽሐፍ ሲቀረሱ ቅርቅር ሊላችሁ ይችላል። እኔ 3-4 ጊዜ የሆነ የተዝናኖት ጊዜ ትፈልጋላችሁ። አንድ ሳምንት ሳላነብ ስቀር ወይኔ ደስታ ምን ሆነሽ ነው እንዴ በቃ ደደቡንሽ እኮ ምናምን ብዬ አንዳንድ ጊዜ ይላታለሁ እና እንደዛ ይሆንባቸዋል። እንደዚህ ፈልጌ ሳይሆን አእምሮ የራሱ የሆነ ነገር ስርቅ ክሊክ የሚያደርገኝ ነገር አለ። ሶ ያ ነገር ሊሆን ስለሚሆንላችሁ በአጭሩ መጀመር በትንሹ ዛሬ አንድ ሾርት ስቶሪ፣ ነገ አንድ ወግ፣ ከነገ ወዲያ አንድ ግጥም፣ ከዛ አንድ የሂስቶሪ ቡክ፣ አንድ ስነ ልቦና፣ አንድ ስለ ማይንድፉልነስ፣ አንድ ላይክ ኤኒቲንግ ዩ ላይክ እሱን ማድረግ ተገቢ ነው። ሁለተኛ ፒክ ቡክስ ዛት ዩ ላይክ ነው። መጽሐፉ እናንተ የምትፈልጓቸውን ማንበብ የምትፈልጓቸውን ስሜታችሁ የሚያዘነብልባቸውን ነገሮች መምረጥ። ለምሳሌ ስነ ልቦና የምትሆኑ ከሆነ ጀስት ፎከስ ኦን ስነ ልቦና የሆኑ መጽሐፎች ላይ፣ ሊትሬቸር ከሆነ ሊትሬቸር። ከሊትሬቸር እንግዲህ ብዙ አይነት ሊትሬቸር አለ። ኖቭል አለ፣ ሾርት ስቶሪ አለ፣ ኢሴ አለ፣ ፖኤትሪ አለ። ላይክ ከነዚህ ውስጥ አንደኛው ሾርት ስቶሪ ነው የምትወዱት ወይስ ኖቭል ነው የምትወዱት ወይ ግጥም ነው ወይስ ድራማ ነው ወይ ወግ ነው? የትኛው ነው የሚለውን መምረጥ። አንዳንዶቹ መካኒካል፣ አንዳንዶቹ የስለላ፣ አንዳንዶቹ ላይክ በጣም ፊክሽን የሆኑ ላቭ ስቶሪስ ማንበብ ይፈልጋሉ። ስለዚህ እናንተ ገና አሁን የሀቢቱን ቢልድ እያደረጋችሁ ስለሆነ መጀመሪያ ላይ ፒክ ዳት ዩ ላይክ የምትፈልጉትን መጽሐፍ ወይም የምትፈልጉትን ርዕሰ ጉዳይ የያዙ ጽሁፎችን መምረጥ። ሶስተኛው ነገር
ሪያሊስቲክ የሆነ ጎል ማስቀመጥ። ቅድም እንዳልኳቸው አንዳንዱ በሳምንት 1 መጽሐፍ ጨርሳለሁ፣ 2 መጽሐፍ ጨርሳለሁ፣ 3 መጽሐፍ ጨርሳለሁ፣ 4 መጽሐፍ ጨርሳለሁ እያሉ ነው የሚሉት። ግን ይሄ በፍጹም የሚሆን ነገር አይደለም። በቃ የእውነት የምታደርጉት ሪያሊስቲክ የሆነ ጎል ማስቀመጥ ነው። ለምሳሌ በቀን 5 ፔጅ ነው ማንበብ የምችለው። ጀስት ዩ ሃቭ ቱ ሪድ ኢት 5 ፔጅ አለቀ። ምንም ሌላ ነገር እንድታደርጉ አይጠበቅባቸውም። ስለዚህ ሪያሊስቲክ የሆነ አይ በቃ አንድ ሾርት ስቶሪ ሞዳን ላይክ ፍሮም ቱ የሆነ 5 ፔጅ ማክሲመም ምናምን ቢሆን ያንን በአንድ ጊዜ ቁጭ ብዬ ወይም 2-3 ቀን ይህንን ነው ማሰብ ያለባችሁ። እና የማታደርጉትን ነገር ሁኔታዎች፣ ጊዜያችሁ፣ ፍላጎቶቻችሁ የማያግዟችሁ ነገሮች ላይ ጎል ሴት አታድርጉ። ስለዚህ ሪያሊስቲክ የሆነ በቀን 2 ፔጅ አነባለሁ፣ በቀን 1 ግጥም አነባለሁ፣ በ2 ቀን በ3 ቀን 1 ሾርት ስቶሪ ጨርሳለሁ፣ በ1 ወር ውስጥ 1 ኖቨል ጨርሳለሁ፣ ኦር በ2 ወር በ3 ወር ብላችሁ ማለት ትችላላችሁ እንደ ፍላጎታችሁና እንዳቅማችሁ። ግን ለዛ ላስቀመጣችሁት ጎል ታማኝ መሆናችሁን ግን መዘንጋት የለባችሁም ማለት ነው። 4ኛው ነገር ምንድነው? ሴታፕ በቃ ሩቲን አድርጉት። ለምሳሌ 10 ደቂቃ በቀን አነባለሁ ከተባለ ያ 10 ደቂቃ ከስንት ሰዓት እስከ ስንት ሰዓት ነው? በየትኛው ጊዜ ነው? ጠዋት ነው? ከሰዓት ነው? ኢን ዘ ሞርኒንግ ነው? ቢፎር ቤድ ነው? ወይስ በቃ ገና ከመኝታችሁ ሳትነሱ ነው? እንደዚህ አይነት ነገሮችን ቢካዝ የምንድን ነው በዛ ሰዓት ሁሉ ጊዜ ሪማይንድ ያደርጋችኋል ራሳችሁ ሩቲናችሁ። ስለዚህ የሆነ ሰዓት ራሳችሁ ገድቡለት። ከዚህ ሰዓት እስከዚህ ሰዓት በዚህ ቀን ይሄን ነገር አድርጋለሁ ብላችሁ ይሄንን አነባለሁ ብላችሁ ማለት ያስፈልጋል። በቃ ዛሬ ቁጭ ብዬ ነገ እንደዚህ ሆኜ ከዛ በኋላ መንገድ ላይ ምናምን አይነት ነገሮች የሚያሳንፉ ነገሮች ናቸው። ብዙ ሰዎች እጃቸው መጽሐፍ አነባለሁ ባገኘሁት ኦፖርቹኒቲ፣ ታክሲ ላይ ሊሆን ይችላል፣ መንገድ ላይ የሆነ ሻይ እየጠጣሁ ምናምን ብለው ይዘው ሊሄዱ ይችላሉ። ሰው ሻይ እየጠጡ ሀሳብ ይዟቸው ሊረሱት ምናምን ይችላሉ። ደን መጽሐፍ ስለይዛችሁ ስለዞራችሁ አንባቢ ልትባሉ አትችሉም። በፍጹም እንደዛ አይደለም። 5ኛው ነገር ምንድነው? ላይክ ዩ ሃቭ ቱ ፋይንድ ኮምፎርታብል ስፔስ ለማንበብ። ለምሳሌ እኔ እውነት ለምነግራችሁ ሰው እያለ እየተንቀሳቀሰ እየሄደ ልጆች እየተንጫጩ ምናምን በፍጹም ማንበብ አልችልም። ላይብራሪ ውስጥ በፍጹም ማንበብ አልችልም። እናንተ ፍላጎት ምንድን ነው? ጸጥ ያለ ቦታ ላይ ብታነቡ ነው? እየተጓዛችሁ ብታነቡ ነው? ቢሮ ሆናችሁ ብታነቡ ነው? ላይብራሪ ሄዳችሁ ብታነቡ ነው? የትኛው ቃል ላይክ ዩ ሃቭ ቱ ፋይንድ ዩር ኮምፎርታብል ስፔስ ቱ ሪድ ማለት ነው። እንደዛ ከሆነ በቃ ብዙ የሚከብዳችሁ አይሆንም። የመጨረሻው ዶንት ቢ አፍሬድ ቱ ስቶፕ ነው። ላይክ አንብባችሁ ምንም አቴንሽናችሁን የማይዝ ነገር ከገጠማችሁ ዩ ሃቭ ቱ ስቶፕ ኢት። ለምን ትገደዳላችሁ? ላይክ አንዳንድ ጊዜ ሰዎች አንብባችሁ እስከ መጨረሻው ድረስ ሄዳችሁ ነው እንጂ ማለት አለ። እኔ እንደዛ አላደርግም። አይ ዶንት ዋንት ቱ ዌስት ማይ ታይም። ስለዚህ ምንድነው በቃ የማትፈልጉት አይነት ነገር ስሜት ከተሰማችሁ ዩ ሃቭ ቱ ስቶፕ ኢት። ስቶፕ አድርጋችሁ ምንድነው ሌላ ነገር ማንበብ። በቃ የሆነ አጻጻፉ ላይ መቻችሁ ይችላል፣ ስቶሪ ቴሊንጉ ላይ መቻችሁ ይችላል። ሶ ዩ ዶንት ሃቭ ቱ ዱ ኢት። ላይክ ምንም ማድረግ አትችሉም። አንዳንድ ጊዜ ቋንቋውን ላትወዱት ትችላላችሁ፣ ስቶሪውን ላትወዱት ትችላላችሁ፣ ኢቭን በቃ ቮሊዩሙን ላትወዱት ትችላላችሁ። ትልቅ ሊሆንባችሁ ይችላል ወይም ትንሽ ልትሆንባችሁ ትችላለች ምናምን። ኢፍ ዩ ፊል አንኮምፎርታብል ለምንድን ነው ጊዜያችሁን የምትገሉት? ገና መጀመሪያ ላይ ይሄንን ልምምድ ለመለማመድ የመጣችሁ ስለሆነ ይገልባችኋል ነው። ስለዚህ ዩ ሃቭ ቱ ስቶፕ ይሄንን ነገር በፍጹም ባታደርጉ ብዬ እኔ እመክራለሁ። ሌላው ጥያቄ ጠይቁ፣ ራሳችሁን ጠይቁ፣ ያነበባችሁትን ነገር ጠይቁ። ምን አንብቤያለሁኝ፣ ምን አገኘሁኝ ከዚህ የሚለውን ነገር መጠየቅ አለባችሁ። ጀስት አንበባችሁ ዘንድ በቃ ሄዳ አለቀ። ልክ ቲክቶክ ላይ እንደዚህ ስክሮል እንደምናደርገው ደን ገባ ሄዳ አለቀ ምናምን ዊዶን ሪመምበር ምንም ዊዶን ሀፍቱ ደግሞ ሪመምበር ማድረግም ላይጠበቅብን ይችላል። ግን ጊዜ ሰጣችሁ፣ ገንዘብ አውጥታችሁ፣ መጽሐፍ ገዝታችሁ፣ ጊዜያችሁን ኢንቨስት አድርጋችሁ ቁጭ ብላችሁ ለመለማመድ የሆነ ነገር ለማግኘት ብላችሁ እስካደረጋችሁ ድረስ ምን አግኝቻለሁ የሚለውን ጥያቄ መጠየቅ ግዴታ ነው ብዬ አምናለሁ። ስለዚህ you have to ask yourself ምን አገኘሁኝ ከዚህ ነገር፣ ከእንደገና ምንድነው መጽሐፍ ውስጥ ያለው ነገር የሚለውን ደግሞ ማየት አለባችሁ። ላይክ ምንድነው የሰጠው፣ ስቶሪው እንዴት ነበር፣ እንዴት ቢሆን ጥሩ ነበር ብላችሁ አጨራረሱን ወደዳችሁት፣ ስቶሪ ቴሊንግ ወደዳችሁ፣ ቋንቋው እንዴት ነበር ምናምን መጽሐፉን የምጠይቁ ጥያቄዎች እነሱ ናቸው። አጻጻፉን ወዳችሁታል፣ የቃላት አጠቃቀሙ፣ አረፍተ ነገር አስተዳደሩ ጥሩ ነው፣
ከእንደገና ደግሞ ታሪኩን የገለጸበት ያዋቀረበት መንገድ ጥሩ ነው። ከጅምሩ እስከ መጨረሱ አጨራረሱ ወዳችሁታል አልወደዳችሁትም፣ እንደዚህ በጣም ኢዚ ኩዌስችንስ መጠየቅ ትችላላችሁ። ለእነዛ መልስ ካገኛችሁ ገብቷችኋል፣ አንደርስታንድ አድርጋችሁታል። ጊዜያችሁ፣ ጉልበታችሁ፣ አቅማችሁ ምንም ወስደድ አልሆነም ማለት ነው። ስለዚህ ዶንት አፍሬድ ቱ አስክ ኩዌስችን ላይክ ራሳችሁንም መጽሐፉንም ነው። የመጨረሻው ነገር የሚሆነው ምንድን ነው? ያነበቡትን ምን ታደርጋላችሁ? ሼር ማድረግ። ይህንን መጽሐፍ እኮ አንብቤ ወይ እንደዚህ ነገሮች አድርጌ ላይክ ወደ ኮሚኒቲው ሀሳባችሁን ነገር ማውጣት፣ ለጓደኞቻችሁ ለቤተሰቦቻችሁ ነገር ማድረግ። በተለይ ደግሞ ልጆቻችሁም የንባብን እንዲወዱት ወደውት አሁን ለምሳሌ ልጄ እኔ ስራሽ ምንድን ነው ብላችሁ ብትጠይቋት መማር ነው የምትላችሁ። ማንበብ መማር ስራዬ ነው ነው የምትላችሁ። ስለዚህ እንደውም እኔ እንደዚህ ብያታለሁ፣ ቃል ላይ ስራሽ ምንድን ነው? መማር ነው ማንበብ ነው። ከዛ በኋላ ስለምትማሪና ስለ ስራ እኔ ሪዋርድ ደሞዝ እከፍልሻለሁ። ደሞዝሽ ልብስ ይገዛልሻል፣ በደሞዝሽ ቆንጆ ምሳቃ ይቋጠርልሻል፣ በደሞዝሽ እኔ ኬር አደርግሻለሁ። ጎበዝ በሆንሽ ቁጥር ብዙ ደሞዝ እከፍላታለሁ። በቃ ጥሩ ግሬድ ስታመጣ በደንብ አፕሪሼት አደርጋታለሁ። የምትፈልገውን ነገር እገዛላታለሁ። ዛሬ ኤግዛም ሲኖራት ደግሞ እንድትነቃቃ ዛሬ እኮ ኤግዛም ስላለሽ ኤክስትራ ይሄን ነገር አድርጌልሻለሁ ምናምን ሁሉ እላታለሁ። ስለዚህ ደግሞ ወላጆች ከሆናችሁ ዩ ሃቭ ቱ ሪድ መጀመሪያ ራሳችሁ እውነት ለመናገር ይሄንን አንብቡ ብላችሁ አትተው። የምትሰጧቸውን አሁን ክረምት ማስነበባት መጽሐፎችን በተሻለ መጠን አይቼ አገላብጬ ብሰጣትን እመርጣለሁ። ብቻችሁን አንባቢ ለመሆን ባትሞክሩ እርስ በርስ ቢከዝ እንትኑ ይመጣል። ሞቲቬሽኑም አንድ ላይ ከቤተሰብ ጋር ከጓደኛ ጋር ሲሆን ይመጣል። ምናልባት በአካባቢያችሁ እንኳን የሚያነቡ ሰዎች ባይኖሩ ምን ታደርጋላችሁ? ያነበባችሁትን ነገር ለእነሱ ሼር በማድረግ ያንን ኢንቫይሮንመንት መፍጠር ትችላላችሁ ማለት ነው። ስለዚህ እነዚህን ቲፖች ብትጠቀሙ ሞር አሁን ካለው ከስጋታችን አንባቢ ሰው ጠፋ ከሚለው ስጋታችን ልንወጣ እንችላለን። ራሳችንን አፕዴት ልናደርግ እንችላለን ብዬ አስባለሁኝ። ምናልባት ይሄ ሀሳብ የሚጠቅማችሁ ከሆነ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። እኔ በጣም ወዳችኋለሁ። እንግዲህ ይሄ መዳረሻ ስንት ነው? መዳረሻ 4 ነው። በመዳረሻ 5 እመጣለሁ ደግሞ። ባይ